እረፍት እያደረግክ ነው፣ ግን ደክመዋል። ምንም ሳትሰራ ውለህ ግን ድካም እያንገላታህ ነው። ለምን ይመስልሃል? በዛሬው ቪዲዮ ለምን እንደወጣት ጠንካራና ንቁ እንዳልሆንክ እናያለን። መጀመሪያ ግን ቪዲዮውን ላይክ አድርገኸው ጀምር። የመጀመሪያው እንቅልፍ ማጣት። ይህ ማለት አትተኛም ማለት አይደለም። ትተኛለህ፣ ግን ምን አይነት እንቅልፍ ነው? ጋደም ማለትና መተኛት በጣም ልዩነት አላቸው። ከመተኛት በፊት ለአንድ ሰዓት ከምንም አይነት ምግብ ራቅ። ስልክህን አትንካ። ከቻልክ መንፈሳዊ መዝሙር ወይም ደግሞ ፖድካስት እየሰማህ ለመተኛት ሞክር። ይህም አእምሮ ፖዚቲቭ ነገሮችን ብቻ እያሰበ ጥሩ እንቅልፍ እንድትተኛ ያደርጋል። ሁለተኛው ብዙ ጭንቀት። ብዙዎቻችን ሰውነታችን ሳይሆን አእምሮአችን ነው የሚደክመው። ይህም ወደ አልተፈለገ ጭንቀት ያመራሃል። የሰው ልጅ በእርግጥ አለመጨነቅ አይችልም። የሚችለው ነገር ቢኖር ጭንቀቱን መቀነስና የሚጨነቅበትን ሐሳብ መቀየር ነው። ይህም የሚሆነው ጥሩ ሐሳቦችን ብቻ ደጋግሞ በማሰብ ነው። ጥሩ ሐሳቦች ደግሞ ከምናየው ከምናነበውና አሊያም ደግሞ ከምንሰማው ነው የሚፈጠረው። ስለዚህም እነሱ ላይ ትኩረትን ማድረግን እንዳትረሳ። ሶስተኛው መጥፎ ምግብ። መጥፎ ምግብ አለ ወይ ትለኝ ይሆናል። ነገር ግን የምትበላው ምግብ ጉልበትህን ወይ ደግሞ ድካምን ይወስናል። ለመጥገብ ብቻ አትብላ። ብዙ ስኳር ያላቸውን ምግቦችን ቀንስ። ሰውነትህ የተለያዩ ፕሮቲንና ኒውትሪየንትስ ይፈልጋል። ይህን ደግሞ የምታገኘው ከተለያዩ ምግቦች ነው። አራተኛ የሶሻል ሚዲያ ሱስ። ስልክህን አንተ ነው የምትጠቀመው ወይስ እሱ ነው የሚጠቀምህ? ይህ እንደ ቀላል የሚታይ ነገር አይደለም። አእምሮ በብዙ መልኩ ከሚቆጣጠሩት ነገሮች አንደኛው ሶሻል ሚዲያ ነው። በምታየው ነገር ተስፋና ጥሩ ነገር ነው የሚታየህ ወይንስ ተስፋ የሚያስቆርጡ ነገሮች ናቸው ወደ ጭንቅላት የሚመጡት? አስቸኳይና የግድ ካልሆነ በቀር በቀን ውስጥ ከ1 ሰዓት በላይ ስልክህን አትጠቀም። አምስተኛ ከሰዎች መራቅ። ሁሌም ብቻህን መሆን ልብህን ያደክማል። ዓለም ላይ ብቻህን ሆነ የስኬት ጫፍ ላይ መድረስ አትችልም። ስኬትህንና እድገትህን ከሰዎች ጋር ነው ልትካፈል የምትችለው። ከሰዎች በራክ ቁጥር ከሰውነትም ተራ እየራክ ነው የምትሄደው። ከሰዎች ጋር ስትሆን ግን ከሚያሳድጉህና ህይወትን እንድትወድ ከሚያደርጉ ጋር ብቻ ይሁን። እናም ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። አይሆፕ የሆነ ነገር እንደተማራችሁበትም። እናም በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ